ሰላም የኢትዮጵያ ተማሪዎች እንዴት ከርማችኋል? ዛሬ የምናየው እንደምትመለከቱት ከግሬድ 9 ከባለፈው የቀጠለ ፓርት ነው። ባለፈው ስለ ነምበር ሲስተም ነበር ያየነው። ዛሬ ደግሞ ዲቪዚቢሊቲ ቴስት የሚለውን ሴክሽን እናያለን። ዲቪዚቢሊቲ ቴስት ማለት አንድ ቁጥር ተሰጥቶን በአንድ ቁጥር ላይ ይሄ ቁጥር ያካፍለዋል ወይስ አያካፍለው የሚለውን ነገር በቀላሉ የምናውቅበት መንገድ ነው ማለት ነው። እዚህ ጋር አሁን ዛሬ የምናየው የ2 የ3 የ4 የ5 እንደዚህ የተጠቀሱትን አንድ ቁጥር ተሰጥቶን በእነዚህ ቁጥሮች ይካፈላል ወይስ አይካፈለም የሚለውን ነገር በቀላሉ የምናውቅበት መንገድ ነው ማለት ነው። ከሁለት ስንጀምር አንድ ቁጥር ተሰጥቶን ይህ ቁጥር ለሁለት ይካፈላል ወይስ አይካፈልም የሚለውን የምናውቅበት መንገድ ምንድነው? የመጨረሻዎቹ ዲጂቶች ወይም ደግሞ የአንድ ቤት የምንላቸው ማለት ነው። የአንድ ቤቱ ለሁለት መካፈል መቻል አለበት። ያ ማለት ወይ 0 ወይ 2 ወይ 4 ወይ 6 ወይ 8 መሆን አለበት የመጨረሻው ዲጂት ማለት ነው። ይህ ማለት ኢፍ ዩኒት ዲጂት is 0, 2, 4, 6 and 8 ማለት ነው። ወይ 0 ወይ 2 ወይ 4 ወይ 6 ወይ 8 ከሆነ ያ የተሰጠን ቁጥር በሁለት ይካፈላል ማለት እንችላለን። ለምሳሌ 1138 ተሰጥቶኛል። ይህ ቁጥር በሁለት ይካፈላል ወይ ብዬ ተብሎ ብትጠየቅ ማንን ነው ማየው? ሁሉንም ቁጥር ማካፈል አይጠበቅብኝም። የመጨረሻዋን ዲጂቷን ቺን 8ን ማለት ነው እሷን ይዤ እሷን አይና ለሁለት መካፈልና አለመካፈሉን ማወቅ እችላለሁ። እንዴት? ያ ማለት 8 ከነዚህ መሀል ካለች ይህ ቁጥር ለሁለት መካፈል ይችላል። 8 እዚህ ውስጥ አለ። ስለዚህ 1138 ዲቪዚብል ባይ 2 ብዬ ማስቀመጥ እችላለሁ ማለት ነው። 1138 ለሁለት መካፈል ይችላል ያለ ቀሪ። እንቀጥል። 2343 ተሰጥቶኛል። ማንን ነው ማየው? 3 ነው ያለው። 3 ለሁለት መካፈል ይችላል? አይችልም። ወይም ደግሞ እዚህ ውስጥ ቼክ አረጋለሁ 3 መኖሩንና አለመኖሩን። ስለዚህ 3 እዚህ ውስጥ የለም። 2343 ለሁለት መካፈል አይችልም ማለት ነው። ሌላኛው ምሳሌ ደግሞ 144 ይላል። የመጨረሻዋን ያለው 4ን ማለት ነው። 4 ለሁለት መካፈል ይችላል? አዎ። ወይም ደግሞ እዚህ ውስጥ ቼክ አረጋለሁ 4 አለችኝ። ስለዚህ 144 ለሁለት መካፈል ይችላል ማለት እችላለሁ። 3249 ደግሞ እናንተ ትነግሩኛላችሁ ኮሜንት ላይ ለሁለት መካፈል ይችላል ወይስ አይችልም የሚለውን እናንተ ትነግሩኛላችሁ። እንደ ጥያቄ ያስቀምጥላችኋለሁ። ከዛ የሁለትን አየን። የሶስት ደግሞ ቀለል ይላል። ማለትም የተሰጡንን ዲጂቶች ወይም ደግሞ ሆሄያቶች የቁጥር ሆሄያቶችን እንዳለ እንደምርና ለሶስት መካፈል አለመካፈሉን ቼክ እናደርጋለን። ያ ማለት if the sum of its digits is divisible by 3 የደመርነው ዲጂት ለሶስት የሚካፈል ከሆነ ያ ሁሉም ቁጥር ለሶስት መካፈል ይችላል ማለት እንችላለን። ለምሳሌ አሁን እዚህ ጋር 75 ተሰጥቶኛል። ምንድነው ማረገው? ለሶስት ይካፈላል ወይስ አይካፈልም የሚለውን ቼክ ለማድረግ 7 ሲደመር 5 እላለሁ። ሁለቱን ቁጥሮች ነጣጥዬ እንደ አንድ ቁጥር 7 ሲደመር 5 ስንት ነው? 12 ለሶስት ይካፈላል ወይ የሚለውን ቼክ አረጋለሁ። 12 ለ3 4 ጊዜ ይደርሳል ያለ ቀሪ። ስለዚህ 12 ለ3 ስለሚካፈል 75 ያለ ቀሪ ለሶስት መካፈል ይችላል ብዬ በቀላሉ ማወቅ እችላለሁ ማለት ነው። 75ን ሙሉ ለሙሉ አካፍዬ በማካፈል ህግ ቼክ ሳላደርግ በቀላሉ 7 እና 5 እንደምሬ ለሶስት መካፈሉን ቼክ ካረኩኝ በኋላ 75
ያለ ቀሪ መካፈል ይችላል ብዬ መናገር እችላለሁ። ቀጣዩ ምሳሌያችን ወይም ኤግዛምፕላችን 89 ነው የሚለው። ልክ እንደ መጀመሪያው 8 እና 9ን እደምራለሁ። 8 ሲደመር 9 ስንት ነው? 8 ሲደመር 9 17 ማለት ነው። 17 ለ3 መካፈል አይችልልንም ወይም ደግሞ ቀሪ ይኖርብናል ማለት ነው። ስለዚህ 89 ለ3 አይካፈልም ማለት ነው። ቀጣዩ ደግሞ 118 ነው። እንደምራቸው እስኪ 1 ሲደመር 8 ስንት ይሰጠኛል? 10 ማለት ነው። 10 ይሰጠኛል። 10 ለ3 ያለ ቀሪ መካፈል ይችላል? አይችልም። ቀሪ ይኖርብኛል። ስለዚህ 118 ለ3 ያለ ቀሪ መካፈል አይችልም ማለት ነው። እናንተ ደግሞ 2136 የሚለው ለ3 ያለ ቀሪ ይካፈላል ወይስ አይካፈልም የሚለውን ባሳያችሁ መሰረት ኮሜንት ላይ መልሱን ትጽፉልኛላችሁ ከዚህኛው ጋር ማለት ነው። ሁለቱን እንደ ጥያቄ ይዝላችኋለሁ። የ3ን ጨረስን። ወደ ቀጣዩ ደግሞ እንሄዳለን። 4 ቁጥር ሲሆን ለ4 ቁጥር ይካፈላል ወይ አንድ ቁጥር ተብለን ብንጠየቅ እንዴት ነው ቼክ የምናደርገው? ኢፍ ዘ ነምበር formed by its last 2 digit divisible by 4 የመጨረሻዎቹ ቁጥሮቹን የመሰረቱት ዲጂቶች አሉ። እነሱ የመጨረሻው ሁለቱ ዲጂት ለ4 የሚካፈል ቁጥር ከሆነ ያ ሁሉም ቁጥሩ ለ4 መካፈል ይችላል ብለን ማለት እንችላለን። ለምሳሌ 2228 ተሰጥቶኛል። ይህ ቁጥር ለ4 ይካፈላል ወይስ አይካፈልም የሚለውን ቼክ ለማድረግ የመጨረሻዎቹን ሁለት ዲጂቶችን ነው ቼክ ማደርገው። ያ ማለት ሁለቱ ዲጂት እችኛዋ ናት፣ 2 እና 8 ያለበት 28 ማለት ነው። ስለዚህ 28 ለ4 ይካፈላል ወይ? አዎ ይካፈላል። ስንት ይደርስልኛል? 7 ያለ ቀሪ መካፈል ይችላል። ስለዚህ 2228 ለ4 መካፈል ይችላል ብለን መመለስ እንችላለን። ቀጣዩ ኤግዛምፕላችን 118 ነው። የመጨረሻውን 18ን አያለው። 18 ለ4 ያለ ቀሪ መካፈል ይችላል? አይችልም። ቀሪ ይኖርብኛል። ስለዚህ 118 ለ4 አይካፈልም ማለት እንችላለን በቀላሉ። እናንተ ደግሞ 224 የሚለውን ባሳያችሁ መሰረት ኮሜንት ላይ መልሱን ታሳዩኛላችሁ። ቀጣዩ 5 ነው። 5 ከሌሎቹ ቀለል ይላል። ኢፍ ዘ ዩኒት ዲጂት ኢስ 0 ኦር 5 የመጨረሻው ዩኒት ዲጂቱ 0 ወይም 5 ከሆነ ያ ቁጥር ለ5 ያለ ቀሪ መካፈል ይችላል ማለት እንችላለን። ለምሳሌ አሁን 250 ተሰጥቶኛል። 250 ለ5 ይካፈላል ወይ ተብለን ብንጠየቅ የመጨረሻውን ዲጂት ያለው 0 ናት። ስለዚህ 0 ስለሆነ ለ5 መካፈል ይችላል እንላለን። 2243 ለ5 ይካፈላል ወይ ተብዬ ተጠየቅኩኝ። 3ን ነው ማየው የመጨረሻውን ዩኒት ዲጂቱን ማለት ነው። ከዛ 3ን ሳይ 0 5ም አይደለም 3 ነው። ስለዚህ ይህ ቁጥር በቀላሉ ለ5 መካፈል አይችልም ማለት እችላለሁ። ቀጣዩ 425 ነው። 425 የመጨረሻውን አያት አለሁ 5 ናት። ለ5 መካፈል ይችላል? አዎ። ስለዚህ 425ታችን ለ5 ያለ ቀሪ መካፈል ይችላል። ራይት እናደርጋለን። እናንተ ደግሞ 129ን ለ5 ይካፈላል ወይስ አይካፈል የሚለውን ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። የ5ን ጨርሰናል። 6 ደግሞ የ6ን ቼክ የምናደርግበት መንገድ ደግሞ ኢፍ ዘ ነምበር ኢስ ዲቪዚብል
ባይ 2 ኤንድ 3 ያ ቁጥር የተሰጠኝ ቁጥር ለሁለት እና ለሶስት መካፈሉን ቼክ ካደረኩኝ በኋላ ለሁለትም ለሶስትም የሚካፈል ከሆነ ያ የተሰጠኝ ቁጥር ለስድስት ይካፈላል ማለት እችላለሁ። ስለዚህ ስድስት ላይ ለስድስት መካፈሉን ቼክ ለማድረግ ሁለት ስራ ነው የምንሰራው። ለሁለትም ለሶስትም መካፈሉን ቼክ ማድረግ አለብኝ። ለሁለትና ለሶስት መካፈሉን ቼክ የምናደርግበት መንገድ ደግሞ ቅድም ከላይ አይተናል፣ ሁለትና ሶስት ብለን ማለት ነው። በሱ መሰረት ለስድስት መካፈልና ለመካፈሉን ቼክ ማድረግ እንችላለን። ለምሳሌ 324 ተሰጥቶኛል። ይህ ቁጥር ለሁለት ይካፈላል ወይ የሚለውን መጀመሪያ ቼክ አረጋለሁ። ለሁለት መካፈሉን የመጨረሻውን ዲጂቱን ነው ማየው። 4 ነች። 4 ደግሞ ለሁለት መካፈል ይችላል። ስለዚህ የ324 ለሁለት መካፈል ይችላል። አንደኛውን ህግ አሟልቶልኛል። ሁለተኛው ህግ ደግሞ ለሶስት መካፈሉን ቼክ አድርጉ ነው የሚለው። ስለዚህ ለሶስት መካፈሉን ደግሞ ቼክ የምናደርገው ዲጂቶቹን በመደመር ነው። 3 ሲደመር 2 ሲደመር 4 3 ሲደመር 2 5 5 እና 4 9 9 ለሶስት መካፈል ይችልልኛል። ስለዚህ ለሶስት ይካፈላል፣ ለሁለትም ተካፍሏል 324። ስለዚህ ይህ ቁጥር ለስድስት መካፈል ይችላል ማለት እችላለሁ ማለት ነው። ሌላኛው ደግሞ 149 ተሰጥቶኛል። የመጀመሪያው ቼክ የማደርገው ለሁለት መካፈል አለመካፈሉን ነው። ለሁለት መካፈሉን ደግሞ የመጨረሻውን ዲጂታ ያለው 9 ነው። 9 ግን ለሁለት መካፈል አይችልም። ስለዚህ የሶስትን ቼክ ማድረግ አይጠበቅብንም ማለት ነው። የመጀመሪያውን ህግ ስላላሟላ ለስድስት መካፈል አይችልም። ስለዚህ 149 ለስድስት መካፈል አይችልም ማለት ነው። ሌላኛው ደግሞ 116 ተሰጥቶኛል። 116 ለሁለት ይካፈላል የሚለውን ቼክ ሳደርግ 6 ነው ያለው። 6 ለሁለት ይካፈላል? አዎ። ስለዚህ ለሁለት መካፈል ይችላል። የመጀመሪያውን ህግ አሟላልኝ ማለት ነው። ሌላኛው ሁለተኛው ደግሞ ለሶስት መካፈሉን ቼክ ማድረግ አለብኝ። ስለዚህ ለሶስት መካፈሉን ቼክ ለማድረግ ደግሞ ዲጂቶቹን መደመር ነው። 1 ሲደመር 1 ሲደመር 6 ማለት ነው። ይሄ ስንት ይመጣልኛል? 8 ይመጣልኛል። 8 ለሶስት ያለ ቀሪ መካፈል ይችላል? አይችልም። ስለዚህ ለሶስት መካፈል አይችልም ማለት ለስድስትም መካፈል አይችልም ማለት ነው። ይህ ቁጥር ለ116 ለስድስት መካፈል አይችልም ያለ ቀሪ። ምክንያቱም ለሁለት ብቻ ነው እየተካፈለልኝ ያለው ለሶስት መካፈል ስላልቻለ ማለት ነው። እናንተ ደግሞ 306 ያለ ቀሪ ለስድስት ይካፈላል ወይስ አይካፈልም የሚለውን ቼክ ታደርጉልኛላችሁ። ልክ ስንት ጥያቄ ሆነ እስካሁን? 1 2 3 4 5 ጥያቄ ሆኖልኛል። ቀጣዩ ደግሞ ለስምንት መካፈልና አለመካፈሉን ቼክ የምናደርገው በምንድን ነው የሚለውን እናያለን። ለስምንት መካፈል አለመካፈሉን አንድ ቁጥር ለማወቅ ምንድን ነው የመጨረሻዎቹ 3 ሆሄያቶች ወይም ዲጂቶች ለስምንት መካፈላቸውን ቼክ የምናደርግበት ነው ማለት ነው። ለምሳሌ ያ ማለት ኢፍ ዘ ነምበር formed by its last digit 3 digit divisible by 8 የመጨረሻዎቹ 3ቱ ዲጂቶች ለስምንት መካፈልና አለመካፈላቸውን ቼክ ማድረግ አለብን። ለምሳሌ 1224 ተሰጥቶኛል። 1000ን እንትን ማለት የለብንም። 3ቱን ዲጂቶች የመጨረሻዎቹን 3ቱን ዲጂቶች ለስምንት ይካፈላል ወይ የሚለውን ቼክ እናደርጋለን ማለት ነው። 224 ለስምንት ይካፈልልኛል? አዎ ይካፈልልኛል። ስለዚህ 1224 ለስምንት ይካፈላል ማለት እችላለሁ ማለት ነው። 3ቱን ዲጂቶች ብቻ ቼክ በማድረግ ሌላም ትልቅ ቁጥር ቢሆን ራሱ
ሶስቱን የመጨረሻዎቹን ሶስቱን ብቻ ቼክ አድርጌ ለ8 መካፈልና አለመካፈሉን ማወቅ እችላለሁ ማለት ነው በቀላሉ። ሌላኛው 1332 ተሰጥቶኛል። 332ን ብቻ ቼክ አድርጋለሁ። አሁን ይሄ የሰጠኋችሁ ኤግዛምፕል ባለ 4 ዲጂት ብቻ ስለሆነ ነው። እዚህ ጋር ብዙ ቁጥር ሊኖር ይችላል። የፈለገ ያክል ቁጥር ይኖር፣ እኛ ቼክ ለማድረግ የመጨረሻዎቹ ሶስቱ ብቻ ለእኛ በቂ ናቸው። ስለዚህ 332 ለ8 ይካፈላሉ? ያለ ቀሪ አይካፈልም፣ ቀሪ ይኖርብናል። ስለዚህ 1332 ለ8 ያለ ቀሪ መካፈል አይችልም ማለት እንችላለን። እናንተ ደግሞ 112ን ትነግሩኛላችሁ ማለት ነው ለ8 መካፈልና አለመካፈሉን። ሌላኛው ደግሞ 9 ነው። የ9ን ለማወቅ ደግሞ ምንድነው የምናደርገው? ልክ እንደ 3 ነው ህጉ። እንደምርና ዲጂቶቹን ለ3 ከሆነ ለ3 መካፈሉን ነው ቼክ የምናደርገው። እዚህ ጋር ደግሞ ለ9 ከሆነ ደግሞ ለ9 ይካፈላል ወይስ አይካፈልም ነው የሚለውን ነው ቼክ የምናደርገው። ኢፍ ዘ ሰም ኦፍ ኢትስ ዲጂት ኢዝ ዲቪዚብል ባይ 9 ማለት ነው። ባይ 9 በተቻለኝ መጠን መጽሐፋችሁ ላይ ያሉ ዲፊኒሽኖችን ወርዶችን ነው ለመጠቀም ሞክረው። ምክንያቱም ዋናው ሀሳቤ በትክክል የተሰጠንን ያለንን መጽሐፍ ወይም ሪሶርሳችን ላይ ያለውን ነገር መረዳት መቻል ስለሆነ ለዛ አብዛኛውን ነገር ከመጽሐፉ ላይ ነው ወስደው። ስለዚህ የ9ን ስናይ ዲጂቶቹን እንደምርና ለ9 ይካፈላል አይካፈለም የሚለውን ነው ቼክ የምናደርገው። ስለዚህ ለምሳሌ አሁን ኤግዛምፕላችን 117 ተሰጥቶኛል። እያንዳንዱን ዲጂት እደምራለሁ። 1 ሲደመር 1 ሲደመር 7 ሲደመር 7 ስንት ይሆናል? 7 ሲደመር 1 8 9 ይመጣልኛል። ስለዚህ 9 ለ9 መካፈል ይችላል? አዎ። ስለዚህ 117 ያለ ቀሪ ለ9 መካፈል ይችላል ማለት እችላለሁ። 29ስ ሌላኛው ምሳሌያችን ደግሞ ስለዚህ 2 ሲደመር 9 ብዬ ቼክ አደርጋለሁ። ስንት ይመጣል? 11 11 ለ9 ያለ ቀሪ መካፈል ይችላል? አይችልም። ስለዚህ ይህንን 29ን ያለ ቀሪ መካፈል አይችልም ማለት ነው ለ9። የ9ን በዚህ ጨረስን። የ10 ደግሞ ቀላል ነው። ልክ እንደ ህጉ ልክ እንደ 5 ነው። ኢፍ ዘ ዩኒት ዲጂት ኢዝ 0 ከሆነ ብቻ ነው ለ10 መካፈል ይችላል ማለት የምንችለው። ለምሳሌ አሁን 2530 ተሰጥቶኛል። ይህ ቁጥር ለ10 ያለ ቀሪ መካፈል ይችላል ወይ? አዎ። ምክንያቱም የመጨረሻው ዩኒት ዲጂታችን ወይም የመጨረሻው ዲጂታችን 0 ስለሆነ 2530 ያለ ቀሪ ለ10 መካፈል ይችላል ብለን ማውራት እንችላለን፣ መመለስ እንችላለን። 2987 ደግሞ የመጨረሻውን ዲጂት እናያለን። 7 ነው፣ 0 መሆን አለበት የግድ ለ10 ለመካፈል። ስለዚህ 2987 ያለ ቀሪ ለ10 መካፈል አይችልም ማለት ነው። ተማሪዎች የዛሬውን ትምህርቴን በዚህ ላይ ያበቃለሁ። የሰጠኋችሁ ጥያቄዎች ወይም ሌላም ጥያቄዎች ካላችሁ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የዛሬውን በዚህ ጨርሻለሁ። ሼር፣ ሰብስክራይብ፣ ላይክ አድርጉኝ። አመሰግናለሁ። ባይ ባይ። በሌላ ክፍል እስክንገናኝ